ክሪፕቶ ከረንሲ እንግዲህ ስካም ነው ወይስ አይደለም የሚለው የብዙዎችን የሚያጨቃጭቅ ነገር ነው። አንዳንድ ሰዎች ስካም ነው ይላሉ፣ አንዳንድ ሰዎች ስካም አይደለም ይላሉ። እዚህ ጋር ማየት ያለብን ነገር ምንድነው? ክሪፕቶ ከረንሲ ስካም ለመስራት እጅግ በጣም አመቺ የሆነ ነገር ነው። ፋክት። ክሪፕቶ ከረንሲ ባይ ዲፎልት ግን ስካም ነው ወይስ አይደለም የሚለውን በዚህ ቪዲዮ መጨረሻ ላይ አብረን እናያለን ማለት ነው። ይህንን ከማውራታችን በፊት መጀመሪያ ዋትስ ብሎክቼን የሚለውን ነገር መመለስ አለብን። ብሎክቼን የሚባለው ቴክኖሎጂ ምንድን ነው? ብሎክቼን ማለት በተለያዩ ብሎኮች ቼን አማካኝነት አክሰስ የሚያደርግ የቴክኖሎጂ አይነት ነው፣ ወይም አድቫንስድ ቴክኖሎጂ ነው። ክሪፕቶ ከረንሲ ደግሞ ከዚህ ብሎክቼን ከሚባለው ቴክኖሎጂ ውስጥ ቅንጣት ነው፣ ወይም በጣም ትንሹ ነገር ነው ማለት ነው። ስለ ክሪፕቶ ከረንሲ ስናወራ በቅድሚያ ማየት ካሉብን ዌብሳይቶች መካከል አንዱ ምንድነው? coinmarketcap.com ነው። coinmarketcap.com እንግዲህ ክሪፕቶ ከረንሲዎችን እንደዚህ በራንክ ያስቀምጣቸዋል ማለት ነው። እንደምታዩት አንደኛ ላይ BTC አለ ወይም ቢትኮይን አለ፣ ሁለተኛ ላይ ኢቴሪየም አለ፣ ሶስተኛ ላይ USDT ወይም ስቴብል ኮይን አለ ከዶላር ጋር ኢኳል የሆነ ቫልዩ ያለው፣ አራተኛ ላይ XRP ወይም ሪፕል የተባለው ኮይን አለ፣ BNB ቼን አለ፣ ሶላና አለ። ያለ ምክንያት አለ እነኝን ኮይኖች ስማቸውን የደረደርኩላችሁ እና እንደምታዩት ደግሞ 3.3 ትሪሊየን ማርኬት ካፕ አለው። ማርኬት ካፕ ማለት ምንድነው? አንድ ቢዝነስ ኦር አንድ ካምፓኒ ያለው ቫልዩ ማለት ነው። አሁን በዚህ ባለንበት ሰዓት ሰዎች ሼር አድርገውት የያዙት ሼር ቫልዩ ወይም ደግሞ የገንዘብ መጠን ነው ማለት ነው። እንዳለ የክሪፕቶ ካረንሲውን ማርኬት ብንሸጠው 3.3 ትሪሊየን ዶላር ያወጣል ማለት ነው ባጭሩ። this is the concept of market cap። እንግዲህ ክሪፕቶ ከረንሲ ዲጂታል ከረንሲ ነው እንዳልኳችሁ፣ በብሎክቼን አማካኝነት የሚሰራ ዲጂታል ከረንሲ ነው። ስፔሻሊ በሶስት ይከፈላል። ቢትኮይን፣ አልትኮይን፣ ሚም ኮይን ተብሎ ኮይኖች በሶስት ይከፈላሉ። ሶስቱንም በተራ በተራ እናያቸው። ቢትኮይን ምንድነው? ቢትኮይን ማለት ዲጂታል አሴት ነው ወይም ዲጂታል ጎልድ ነው። እንግዲህ ይሄ ነገርዬ ዲጂታል ነው፣ እንዴት ቫልዩ ኖረው የምንል ከሆነ የኢትዮጵያ ብር ወይም የአሜሪካን ዶላር ቫልዩ የኖረው ሰዎች ወይም መንግስታት አምነውበት ለአምጪው እንዲከፈል ህግ ያስገድዳል ብለው ስለጻፉበት ነው። ከዛ ውጪ ወረቀት ነው፣ ምንም አይነት ቫልዩ የለውም፣ ቫልዩ ሊኖረውም አይችልም ማለት ነው። እነሱ ተስማምተውበት መንግስት አውጥቶ አጽድቆ ብር ነው እስካለ ድረስ ነው ብር ነው ብሎ ሰው የሚጠበቅበት። the same thing ቢትኮይን ደግሞ ፒ2ፒ በሚባል ሲስተም ወይም ፒር ቱ ፒር በሚባል ሲስተም አማካኝነት እኔና እናንተ ወይም ሌሎች ሰዎች አምነውበት ገዝተውታል፣ ኢንቨስት አድርገውታል። ለምን? ሊሚትድ ሰፕላይ ብቻ ስላለው። እኔው ለምሳሌ ቢትኮይንን ለምሳሌ ለማየት ብንሞክር ቢትኮይን ማክሲመም ሰፕላዩ 21 ሚሊዮን ነው። በቃ እዚህ ዓለም ላይ ሊመረት የሚችለው ቢትኮይን 21 ሚሊዮን ብቻ ነው። 21 ሚሊዮን ብቻ። ኢማጂን የዓለም ህዝብ ስንት ነው? ወደ 8 ቢሊዮን አይደል? ቢትኮይን ግን ያለው 21 ሚሊዮን ነው። ሊሚትድ ሰፕላይ ያለው ማለት ነው። ሊሚትድ ሰፕላይ ያለው ማለት ምንድነው? ያ ነገር ቫልዩ እንዲኖረው ያደርጋል። ሁለተኛው ቫልዩ እንዲኖረው የሚያደርገው ነገር ምንድነው? የሰዎች መግባባት ነው። እኔ አምኜበት ቢትኮይንን ከገዛሁት ሌላም ሰው አምኖት ከገዛው፣ እንደምታዩት ስንት ማርኬት ካፑን ተመልከቱልኝ። የቢትኮይንን ማርኬት ካፕ 2.06 ትሪሊየን ዶላር ማርኬት ካፕ አለው። 2 ትሪሊየን ዶላር የሚያወጣ ማርኬት ካፕ ያለው 2.06 ትሪሊየን የሚፈጅ ብር ሰዎች ኢንቨስት አድርገውበታል። እናየዋለን እንዴት ቫልዩ እንደኖረውና እንዴት ስካም እንዳልሆነ። እንግዲህ ስካም ነው የሚሉ ሰዎች 2.06 ትሪሊየን ዶላር ሰው ለስካም እያወጣበት ነው እያሉ ነው ማለት ነው። አንድ ነጥብ ያስብልኝ። ሁለተኛ ቫልዩ የኖራቸው ለምንድን ነው እነኚህ ነገሮች? እኛ ስለተግባባንባቸው ነው። እኛ ተግባብተንባቸው እስከ ገዛናቸው ድረስ ቫልዩ ኖሯቸዋል። ለምሳሌ ጨው ድንጋይ ነው፣ ይጣፍጣል ብለን ወጥ ስለምናጣፍጥበት የሆነ ሰው ይዞ ቢመጣ እኛ ቫልዩ ከሰጠነው ስለምንገዛው ወጥ ጨው ቫልዩ ኖሮታል ማለት ነው። የሃይላንድ ኮዳ አሁን ከዓመታት በፊት ማንም ሰው አይገዛም ነበር፣ ቫልዩ የለውም፣ የሚጣል ነገር ነበር። አሁን ላይ እንደገና ፕሮሰስ ስለሚደረግ የሃይላንድ ኮዳን ሰዎች ይሸጡታል። ለምን? ቫልዩ ኖሮ ኤክስቼንጅ የሚያደርገው ሰው ኖረ።
ወደም ቀደመው ኮንሰፕት ስንመለስ ኮይኖች በሶስት ይከፈላሉ ብያቸዋለሁ። ቢትኮይን፣ አልትኮይን፣ ሚም ኮይን በመባል ማለት ነው። ቢትኮይን እንዳልኳችሁ ዲጂታል አሴት ነው። በቃ ቢትኮይን ኢንፍሌሽን እንኳን ሊገድበው የማይችል ዲጂታል አሴት ነው። ሊትራሊ ምንም ስካምም አይደለም፣ ምንም አይደለም። ካለው ሰው መግዛት ያለበት እንደ ቅድም እንዳሳየዋችሁ ሊትራሊ ነው። እንደው አንድ ቢትኮይን ኦቨርኦል ምን ያክል ዋጋ እንደነበረ ዛሬ ደግሞ ምን ያክል ዋጋ ላይ እንዳለ እናያለን ማለት ነው። የአንድ ቢትኮይን ዋጋ 0.05 ሴንት ነበር። 0.05 ዶላር ነበረ። 0 ኦል ብለን እንየው። ለምሳሌ አሁን ስንት ነው ያለው? 103.8 ዶላር ነው። ይኸውላችሁ 0.0 እዚህ ጋር ይታያችኋል። 0.05816 ዶላር ነበረ። በስንት ዓመተ ምህረት? በ2015 ማለት ነው። በ2015 በፊት ማለት ነው። አሁን 2025 ነው። 25 ላይ ስንት ነው ያለው? 103,000 ዶላር ነው ያለው ማለት ነው። ታይም በሄደ ቁጥር ኢንፍሌሽን አፌክት ስለማያደርገው ፊያት ከረንሲ ስላልሆነ ማንም ሰው እንደፈለገው እያመረተ ወደ ገበያ ውስጥ መልቀቅ ስለማይችል ቢትኮይን 21 ሚሊዮን ልክ ማይን ከተደረገ በኋላ ማንም ሰው ማይን ስለማያደርገው ኢንፍሌሽን አታክ ሊያደርገው አይችልም ማለት ነው። አንደኛ አድቫንቴጁ ነው የምነግራችሁ። ፊያት ከረንሲ ለምሳሌ የዛሬ ዓመት 100,000 ብር የነበረው ሰው ዛሬ ምናልባት 10,000 ብር ሆኖ ሊሆን ይችላል። ቫልዩን ነው የምላችሁ። ታይም ቫልዩ ኦፍ መኒ የሚባል ነገር አለ አይደለ? የዛሬ ዓመት በ100,000 ብር ትገዙት የነበረው ባጃጅ ከሆነ አሁን ባላችሁ 100,000 ብር ሞተር ላገዙት ትችላላችሁ። ቫልዩ ሉዝ አድርጓል ማለት ነው። ቢትኮይን ግን አስቡት፣ ከዛሬ 15-16 ዓመት በፊት 0.05 የነበረ ዛሬ 103,000 ደርሷል። እስካም ነው አይደለም የሚለውን ለእናንተ ተዋለኝ። አልትኮይን ላይ እንምጣ። እንግዲህ ሜጀር አልት ኮይን የምንላቸው ወይም ኦልተርኔቲቭ ኮይንስ የምንላቸው እነ ኢቴሪየም፣ እነ ኤክስአርፒ፣ እነ ሶላና፣ እነ ቢኤንቢ ናቸው። እነኚህ ነገሮች አልት ኮይን ናቸው። አልት ኮይን ማለት ኦልተርኔቲቭ ኮይን ናቸው። የቢትኮይን ኦልተርኔቲቭ ኮይን ናቸው። ነገር ግን እነኚህን ኮይኖች ስትሮንግ የሚያደርጋቸው ነገር ምንድን ነው? ሰርቪስ አላቸው፣ ዩቲሊቲ አላቸው፣ ቴክኖሎጂ አላቸው። ፎር ኢንስታንስ ሪፕልን እንውሰድ። ኤክስአርፒ የሪፕል ኮይን ነው። ሪፕል የሚባለው ካምፓኒ ኮይን ነው። የመኒ ትራንዛክሽን ላይ የሚሰራ ኮይን ነው። ልክ እንደ ስዊፍት ሲስተም ግን the most fastest ሲስተም ነው ኤክስአርፒ። ኤክስአርፒ አንድ ሰው ገዛው ማለት ምን አደረገ ማለት ነው? የሪፕል ካምፓኒን ኢንተርናሽናሊ ሼር ገዛ ማለት ነው ባጭሩ። ሪፕል ካምፓኒ ሰርቪሱን ባቀረበ ቁጥር እና ትርፋማ የሆነ በመጣ ቁጥር ያንን ኤክስአርፒ የሚባለውን ኮይን የገዛው ሰውዬ ኢንቨስትመንቱ ምን እያደረገለት ይሄዳል ማለት ነው? እየጨመረለት ይሄዳል ማለት ነው። ኤክስአርፒ ስካም ነው ወይስ አይደለም የሚለውን ለእናንተ ትቼዋለሁ። ሶላና ላይ እንምጣ። ከታች እንደምታዩት በኦርደር ምን እንደው ቢኤንቢ ነው። ቢኤንቢ የባይናንስ ቼን ኮይን ነው። እንደምታዩት 93.26 ቢሊዮን ማርኬት ካፕ አለው። ይሄ ኮይን ምን ሊያደርግላቸው ሰዎች ይገዛሉ? ምን ይጠቅማቸዋል የሚል ጥያቄ ሰው ሊጠይቅ ይችላል። ቢኤንቢ የባይናንስ ኮይን ነው እንዳልኳችሁ፣ የራሱ የሆነ ብሎክቼን አክሰስ የሚያደርግ ቶክን ነው። ስለዚህ በቢኤንቢ ቼን ላይ የሚደረግ ወይም በባይናንስ ላይ የሚደረጉ ማንኛቸውም ትራንዛክሽኖች በቢኤንቢ ቶክን ገቨርን የሚደረጉ ናቸው። ስለዚህ ይሄንን የብሎክቼን ሰርቪስ ቢኤንቢ ስለሚያቀርብ ሰዎች የግድ ቢኤንቢን ገዝተው ነው ያንን ብሎክቼን አክሰስ ማድረግ የሚችሉት ማለት ነው። ስለዚህ ይሄን የመሰለ ሰርቪስ ያለውን ኮይን ለምንድን ነው ማልገዛው? እንዴት ነው ስካም የሚሆነው? ዛሬ እኮ 93 ቢሊዮን ማርኬት ካፕ ነው ቢኤንቢ ያለው። ነገ 300-400 ቢሊዮን ማርኬት ካፕ የማይኖሩ ለምንድን ነው? ይሄን የመሰለ ሰርቪስ እያቀረበ። እንግዲህ ባይናንስ ምን እንደሆነ የምታውቁት ነገር ነው። ይኸውላችሁ እኔ ውስጥ እሱንም ስንት እንደነበረ እሱንም 10 ሳንቲም ነበር። 0.1 ሴንት ነበር በዶላር ቢኤንቢ።
እዩት ምን ያክል ፐርሰንት እንዳደገ 5 ሚሊዮን 700 ምናምን ፐርሰንት ነው ያደገው ማለት ነው። ከ10 ሳንቲም ተነስቶ 659። ለምንድን ነው ያደገው? እስካም ስለሆነ ነው ያደገው? አይደለም። ያደገው ሰርቪስ ስላለው ነው። ቢኤንቢ የሚባል ብሎክቼን ስላለው ነው። እና the most number 5 valuable coin of this world ነው ቢኤንቢ። ሶ ክሪፕቶከረንሲ አልትኮይንም ሆነ ቢትኮይንም ሆነ እስካም ናቸው ወይስ አይደሉም የሚለውን ከዚህ ላይ ተነስቶ መሞከር ይቻላል። ወደ ሚም ኮይን እንምጣ። ዶጅ ኮይን ሚም ኮይን ነው። ዶጅ ኮይን ምን ያክል ፐርሰንት እንዳደገ ነው የምናየው። ሚም ኮይን ማለት ደግሞ ምን መሰላችሁ? ምንም አይደለም። ሰዎች ተግባብተውበት የሚገዙት ኮይን ነው። ምንም አይነት ሰርቪስ የለውም። ዩቲሊቲ ሊኖረው ይችላል፣ ቴክኖሎጂም ላይኖረው ይችላል። ግን ተስማምተውበት ሰዎች ፋርት ኮይን የሚባል እንኳን አለ ከ0.0 ምናምን ተነስቶ 1 ብር ምናምን የገባ ማለት ነው። በቃ ባይ ዲፎልት ይኸውላችሁ ዶጅ ኮይንን ተመልከቱ ስንት እንደነበረ 0.0002 ዶላር ነበረ ማለት ነው አንዷ። እንግዲህ ሪስኩም እንደዛው እያለ ይሄዳል ማለት ነው። ያ ማለት ቢትኮይንን የገዛ ሰው ሞር ሪስክ ፍሪ ነው። አልት ኮይንን የገዛ ከሚም ኮይኖች የተሻለ ሪስክ ፍሪ ነው። ሚም ኮይን የገዛ ደግሞ እንደዛው ሪስኪ ነው ማለት ነው። ሶ እነኚህ መሰረታዊ ነገሮች ናቸው ክሪፕቶ ከረንሲን ቫልዩብል የሚያደርጉት። ሶ ወደ ማርኬት ካፕ እንምጣ እስቲ። ማርኬት ካፕ እንዳልኳችሁ ቶታል ማርኬት ካፒታላይዜሽኑ ነው። ያ ማለት ይሄ ኢንዱስትሪ ቶታሊ ያለው ቫልዩ ማለት ነው። ክሪፕቶ ከረንሲ በአሁኑ ሰዓት ስንት አለው? 3.3 ትሪሊየን እንደምታዩት 3.3 ትሪሊየን ዶላር አለው እንደምታዩት። ዋት አባውት ሌሎች ቴክኖሎጂዎች ምን ያክል ነው ማርኬት ካፕ ያላቸው? ለምሳሌ ማይክሮሶፍትን ወስዱት 3.2። ይሄ ማይክሮሶፍት እንግዲህ በአንደኝነት ደረጃ የሚገኝ ካምፓኒ ነው በዓለማችን ማለት ነው። ስንት ነው ማርኬት ካፑ? 3.2። ክሪፕቶ ከረንሲ ስንት ነው ማርኬት ካፑ? 3.3 ክሪፕቶ ከረንሲ 3.3 ነው። ማይክሮሶፍት ደግሞ 3.2 ነው ማለት ነው። ሶ ዓለማችን ላይ ካሉት ካምፓኒዎች ከነ ማይክሮሶፍት፣ ከነ አፕል፣ ከነ ኤንቪዲያ፣ ከነ አማዞን ሁሉ ክሪፕቶ ከረንሲ ይበልጣቸዋል ማለት ነው። ኢንዲቪጁዋሊ ደግሞ ስፔሲፊካሊ ቢትኮይንን ደግሞ ነው። የቢትኮይን ማርኬት ካፕ ነው። ቢትኮይን እንደምታዩት 2.06 ትሪሊየን ማርኬት ካፒታላይዜሽን አለው ወይም 2.06 ትሪሊየን የሚያወጣ ቫልዩ ገንብቶ ይዟል። ማይክሮሶፍት ስንት አለው? 3.2፣ አፕል 2.9፣ ኤንቪዲያ 2.8፣ አማዞን 2.04። ሶ ቢትኮይን 2.06 ነው። ይሄ ማለት በዓለማችን አራተኛ ማርኬት ካፕ ያለው ቢትኮይን ነው። እነ ጎግልን እነ ሜታን እነ ፌስቡክን ማለት ነው እነ ቴስላን ኢቭን እነኚህን ሁሉ ቪዛ የምትሉት ማስተር ካርድ እንዳለ ቢትኮይን ይበልጣቸዋል። ሶ ቢትኮይን ስካም ከሆነ ክሪፕቶ ስካም ከሆነ እነኚህ ሁሉ ከዚህ በታች ያሉ ካምፓኒዎችን ስካም ናቸው ማለት ነው። እነኚህን ሁሉ እንግዲህ ማይክሮሶፍትን ታውቁታላችሁ፣ ማስተር ካርድን ታውቁታላችሁ፣ ሜታን ፌስቡክን ታውቁታላችሁ። እነዚህን ሁሉ የሚበልጥ ማርኬት ካፒታላይዜሽን ያለው ነገር ነው ክሪፕቶ ከረንሲ። ትልቁ ጉዳይ ግን ምንድነው? ክሪፕቶ ከረንሲ ሃይሊ ቮላታይል የሆነ ማርኬት ነው። ኦኬ የጎልድ ማርኬት ካፕ ምን ነው? ባይዘ በዓለማችን አንደኛ ማርኬት ካፒታላይዜሽን ያለው ወይም ከፍተኛ የሆነ ማርኬት ካፒታላይዜሽን ቫልዩ ያለው ማን ነው? ወርቅ ነው። ስንት ነው የወርቅ ኤስቲሜትድ ማርኬት ካፕ? እንደምታዩት 22.355 ትሪሊየን ዶላር ነው በአንደኝነት ላይ ያለው። ሁለተኝነት ላይ ያለው ማን ነው? ማይክሮሶፍት ነው ማለት ነው። ከማይክሮሶፍት ቀጥሎ ማን አለ? ከማይክሮሶፍት በመቀጠል አፕል አለ። አፕል ማለት ነው ያው አይፎን ምናምን። ከዛ ቀጥሎ ኤንቪዲያ አለ። ከዛ ቀጥሎ ግን ቀጥታ የሚመጣው ማን ነው? የዓለማችን አራተኛው ከፍተኛ ማርኬት ካፕ ያለው ነገር ምንድነው? ቢትኮይን ነው። ሰዎች ስካም ነው የሚሉት ቢትኮይን ነው። ሰዎች ለምን ስካም ይላሉ?
ወደሚለው ነጥብ ደግሞ እንምጣ። ቢትኮይን እንደምታዩት 103,675 ዶላር ላይ ነው አሁን ያለው። በጣም ትልቅ ቫልዩ ነው ከነበረበት አንፃር ማለት ነው። ኦል ታይም ሃይው አክቹአሊ 109 ዶላር ነው። አሁን 103 ዶላር ነው። ከዚህ በላይ ሊሄድ ይችላል፣ በደንብ ይሄዳል፣ 150 ሊሄድ ይችላል። ሰዎች ግን ለምን እስካም ይሉታል መሰላችሁ? የክሪፕቶ ከረንሲ ማርኬት ወይም ክሪፕቶ ከረንሲ እንደምታወቀው በጣም ያንግ የሆነ የኢንቨስትመንት ወይም የቴክኖሎጂ ታይፕ ነው። ሶ ይሄንን ያንግ የሆነ ወይም ገና ያላደገ የክሪፕቶ ከረንሲ ቴክኖሎጂ ቮላታይል ነው። ልክ እንደ ወርቅ ከስንት ክርስቶስ ሲወለድ ጀምሮ ሰዎች ይጠቀሙበት የነበረ ነገር እንዳያችሁት 23.3 ትሪሊየን ማርኬት ካፕ ያለውን ነገር ጋር ያወዳደሩታል። ወደፊት ሊወዳደር ይችላል፣ ሊበልጠውም ይችላል፣ ምንም ጥያቄ የለውም። ነገር ግን ከዛ ጋር ያወዳደሩታል። ስለዚህ ሃይሊ ቮላታይል ነው ማለት ነው ይሄ ነገር። በቃ ሰዎች እንደምታዩት ነው። እዚህ ጋር እንደምታዩት ፊር ኤንድ ግሪድ ኢንዴክስ የምትል ነገር አለች። ሰዎች ስቲል ፊር ኤንድ ግሪድ ያለባቸው። ወርቅን የገዛ ሰው ለምሳሌ ፊር ኤንድ ግሪድ የለበትም። በቃ ወርቅ ነው፣ ወርቅ ገዝቻለሁ ብሎ ነው የሚያስበው። ምንም አይነት ፊር የለበትም። ክሪፕቶ ማርኬትን የገዛ ሰው ግን ፊር አለበት። ሉዝ ሊያደርግ ይችላል። ምክንያቱም ቴክኖሎጂውን በደንብ አንደርስታንድ አላደረገውም። ብሎክቼን ምንድነው የሚለውን ነገር አያውቀውም። የት ሊደርስ ይችላል የሚለውን አያውቀውም። አውት ደግሞ ታይም የሚገነባ ነገር ስለሆነ በዚህ በአጭር ጊዜው ሰዎች ያን የሚያክል ብሊቭ እንዲገነቡም አይጠበቅም። ስለዚህ በዚህ በፊር ምክንያት ለምሳሌ አንድ ሰው ቢትኮይንን 0.05 የነበረ ጊዜ የገዛ ሰው 103,000 ዶላር ሲሆን አሁን ዝም ብሎ ይሸጠዋል። ሲሸጠው ምን አደረገው ማለት ነው? ማርኬት ካፒታላይዜሽኑን ቀነሰው ማለት ነው። ማርኬት ካፒታላይዜሽኑን ሲቀንሰው ደግሞ ምን ይሆናል? ቫልዩ ይቀንሳል ማለት ነው። ፕራይስ ማለት ባይ ዘ ወይ ቶታል ሰፕላይ ሲካፈል ለማርኬት ካፕ ማለት ነው። ፕራይሱን የሚሰጣችሁ ኮይኑ አሁን ላይ ያለው ቶታል ሰፕላይ ወይም ማነው ሰርኩሌሽን ሰፕላዩ ሰርኩሌት እያደረገ ያለው ሰፕላይ ሲካፈል ለማርኬት ካፑ ማለት ነው። ሲካፈል ለማርኬት ካፑ ፕራይሱን ይሰጠናል ማለት። ለምሳሌ የቢትኮይን ሰርኩሌሽን ሰፕላይ 19 ሚሊዮን ነው። 19 ሚሊዮን ሲካፈል ለ2.05 ትሪሊየን ስታደርጉት ፕራይሱን ታገኛላችሁ። 103 ዶላር የሚሆነውን ፕራይስ ታገኛላችሁ ማለት ነው። ስለዚህ ሰዎች እየፈሩ ምን እያሉ ይሸጣሉ። ሲሸጡ ቮላታይል ይሆናል፣ ዋጋው ይቀንሳል። ከዛ አንድ ሰውዬ አሁን በ0.05 የገዛውን ቢትኮይን 103,000 ላይ ሲሸጥ ትርፋማ ነው፣ ሸጠ፣ ወጣ፣ ሸጠው። ከዛ አሁን ደግሞ 103,000 የገዛው ሰውዬ የወርድና ዋጋው ስንት ይሆናል? ለምሳሌ 50,000 ይሆናል ብለን እናስብ። 50,000 ሲሆን እስካም ነው፣ ተበላው፣ ብሬን ከሰርኩ ይላል። ግን እስካም እኮ አይደለም። የዛሬ አመት እሱም ተመልሶ ቢመጣ ያ 50,000 የሆነበት ቢትኮይን 150,000 ይሆናል እና ትርፍ ላይ ይገባል። ኦር ደግሞ አንድ ሰው 103,000 የገዛውን ቢትኮይን 50,000 ከሆነ መልሶ ይግዛው፣ ዲሲኤ አድርገውና ዶላር ኮስት አቨሬጅ ብሎ አቨሬጅ የገዛበትን ኮስት ማሳነስ መቻል አለበት ማለት ነው። ይሄንን ሳያደርግ ይመጣና አሁን ቢትኮይን በቃ ጨመረ ሲባል ፎሞ የሚባል አለ፣ ፊሊንግ ኦፍ ሚሲንግ አውት የሚባል ማለት ነው። አጣውት ብሎ ፈርቶ ይገዛዋል በ103,000 የገዛው ቢትኮይን ወርዶ 80,000 ሲገባ ደግሞ ይሸጠዋል። ሁለት ጊዜ ጥፋት ሲሰራው፣ አንደኛ ፕራይስ በጣም ሃይ በሆነበት ሰዓት ገዛ፣ ሁለተኛ ፕራይሱ በወረደ ሰዓት ሸጠ። ማድረግ የነበረበት ፕራይሱ ከጨመረለት ከቀነሰለት ግን ዲሲኤ አድርጎ ዶላር ኮስት በ103,000 የገዛውን ዶላር ሌላ 103,000 ቢገዛበት 50,000 ሲገባ የሚገዛበት ቫልዩ ስንት ይሆናል? 103,000 ሲደመር 103,000 ሲካፈል ለ2 ወደ 103,000 ይሆናል ማለት ማን ነው 52,000 ምናምን ዶላር ይሆንለታል ማለት ነው። ዘንድ ሲጨምር መልሶ ደግሞ ሰዎች እንደገና ከፊር ውስጥ ወጥተው ግሪድን ዲቨሎፕ ሲያደርጉ ወይም አለመፍራት ሲጀምሩ መልሶ ደግሞ ያለውን የራሱን ትርፉን ማውጣት ይችላል ማለት ነው። ሶ ሊትራሊ የክሪፕቶ ከረንሲው ቮላታይሊቲ ነው እስካም ያስባለው። ሌላኛው ደግሞ ፋንዚ እስካሞች እንዲሁም ፒራሚድ እስካሞች ናቸው። ይመጡና 10 ብር አስገባ፣ ከዛ በኋላ የሆነ ቪዲዮ ላይክ አርግ፣ ነገም ከነገ ወዲያም ናና አርግ፣ ከዛ በኋላ ያደረከው በቀን ይሄን ያለ ይወልድላል ይሉና ታስገባለህ። እንደዛ የሚባል ስራም የለም ኢንቨስትመንትም የለም። በመጀመሪያ ደረጃ አንድ ነገር መጥቶ ገንዘብ አስገባ የሚላችሁ ከሆነ ኢትስ ሊትራሊ ስካም ነው። ክሪፕቶ ከረንሲ ላይ ገንዘብ አስገባ የሚባል ነገር የለም። የራስህ ዋሌት ራስህ ነህ ዲቨሎፕ የምታደርገው፣ ራስህ ነህ የምከፍተው፣ የምገዛው ራስህ ነህ፣ የምሸጠው ራስህ ነህ በፍቃድ። ማንንም ሰው
የምታስፈቅድበት ሌሎችን ሰዎች ጋብዝ የምትባልበት ምንም አይነት ሂደት የለም። ነገር ግን እነኛ ሰዎች ስራቸውን ለመስራት የሚመቻቸው ክሪፕቶከረንሲ ስለሆነ ይህም ማለት ፒር ቱ ፒር ስለሚሰራ ወይም ደግሞ በመንግስት ቁጥጥር ስር ስለማይሄድ በቀላሉ ሰዎችን እስካም ለማድረግ ክሪፕቶከረንሲን የመጠቀሚያ ቱል አድርገውታል። በዚህ የተነሳ ክሪፕቶከረንሲ እስካም ነው ብሎ ብዙ ሰዎች ክሪፕቶከረንሲ ምን እንደሆነ ስለማያውቁ አምነው ክሪፕቶከረንሲ እስካም ነው ብሎ ተቀምጠዋል ማለት ነው። ነገር ግን እስካም አይደለም። በብር ሰዎችን እስካም ከማድረግ ይልቅ በክሪፕቶ ሰዎችን እስካም ማድረግ ቀላል ስለሆነ ነው። ፎር ኢንስታንስ አንድ $100 አስገባና ቪዲዮ ላይክ አድርግ ከሚልክ $100 ተወውና አንተ ቢትኮይን ገዝተህ ተወው፣ እርሳው ቢትኮይኑን። ከዛ ከ10 ዓመት በኋላ ነና ወይ ከ5 ዓመት በኋላ ነና ክፈተው፣ የት ደርሶ እንደምታገኘው ታያለህ። ያ ሰውዬ ግን አስገባ የሚል የራሱ ሌጀር ላይ ነው። ራሱ ሌጀር ላይ አስገብተለት እንደገና ማውጣት ስትፈልግም ላውጣው ብለህ ራሱን ነው የምትጠይቀው። ከዛ በኋላ እሱ ካልፈቀደልህ አታወጣም። እንደገና ሌሎች ሰዎችን ማምጣት አለብህ። አንተ መጀመሪያ ትበላለህ። አንተ የተበላውን እነሱ ይበላሉ። አንተ ጓደኞችን የምታስበላውን ደግሞ አንተ ትበላለህ ማለት ነው። ስለዚህ ህጋዊ በሆነ መልኩ ወይም ፒራሚድ በሆነ መልኩ እየተዘራረፋችሁ የምትኖሩበት መንገድ ነው። በብር በክሪፕቶከረንሲ በወርቅ በሌላም ነገር መሆኑ አይደለም ቁም ነገሩ። ያ ሌብነት ነው። በቃ ሊትራሊ ሳይንቲፊክ የሆነ ሌብነት ነው። ክሪፕቶከረንሲ ግን እንደዛ አይደለም፣ እስካም አይደለም። እንደምታዩት ነው። ቢትኮይን እንዳሳየዋችሁ፣ ሶላና እንዳሳየዋችሁ፣ ቢኤንቢ እንዳሳየዋችሁ ነው። ሶ ክሪፕቶከረንሲ እስካም ነው ወይ ብሎ ለሚጠይቃችሁ ሰው ሊትራሊ ክሪፕቶከረንሲ እስካም አይደለም። ክሪፕቶከረንሲ ዲጂታል አሴት ነው። ዲጂታል አሴት ከሆነ ለምን ቫልዩ ኖረው፣ እንዴት ቫልዩ ኖረዋል ዲጂታል የሆነ ነገር ያላችሁ እንደሆነ አንድ ነገር ቫልዩ የሚኖረው አንደኛ በሰዎች መግባባት፣ ሁለተኛ ደግሞ ሊሚትድ የሆነ ሰፕላይ ሲኖረው ብቻ ነው። ስለዚህ ቢትኮይን ይሄንን አሟልቷል ወይ? በደንብ አድርጎ ከማሟላት አልፎ እንደምታዩት 2.06 ትሪሊየን ማርኬት ካፕ ይዞ ከዓለም 4ኛው ከፍተኛ ማርኬት ካፕ ያለው ጉዳይ ሆኗል ማለት ነው።